ያላቸው ዋትስአፕ ቪዲዮ ላኩልኝ በውስጥም በቲክቶክ ላኩልኝና ሳየው ማለት ነው ሜሴጁን ያየሁት ሜሴጅ ነው ላኩልኝ። ከዛ አረ መሲሻ እንዲህ አይነት ቪዲዮ ላይ እንደዚህ ነገር አድርገሻቸው አረ ፌክ አካውንት ነው የሚሆነው። ምክንያቱም እኔ ስለማቅ እንዳላረርኩኝ ስለማቅ አይ ይሄማ ፌክ ነው አካውንት የሚሆነው ምናምን አልኩኝ። ከዛ አንድ ልጅ መጣችና አረ መስዬ ይሄ ነገር ያንቺ አካውንት ሳይሆን አይቀርም በደንብ ቼክ አድርጊው ምናምን አለችኝ። እግዚአብሔር በሚያቀረው ሰበት ነው ከቤተክርስቲያን የምመጣው። ከዛ ድጋሚ ቼክ አረኩ ማለት ነው። ሳየው የራሴው አካውንት ነው፣ ፌክ አካውንት አይደለም፣ የራሴው አካውንት ነው። ግን የተፈጠረው ምንድነው እንደነገርኳችሁ በጣም ቢዚ ነበርኩኝ። ሚሚዬን እናት አመሰግናለሁ። ማለት በጣም ቢዚ ነበርኩኝ። ትላንትና ኢቭን እዚህ ላይም አሉ የሚሰሙኝ ጓደኞቼ ቴክስት አድርገው ደውለው እንኳን አላነሳውኝም። በጣም ስራ ላይ ስለነበርኩኝ ማህበር ድግስ ስለነበረብኝ መድኃኒዓለም ማለት ነው። ከዛ ሁለቱም ልጆቼ አንደኛው ታብሌት አንደኛው ስልክ አላቸው። በኋላ የትንሹ ልጄ ታብሌቱ ባትሪ ሲዘጋበት ቻርጅ አድርግና ያልኩትን ስራ ላይ ስለነበርኩ ሊረብሽኝ ስላልፈለኩኝ የኔን ስልክ አንስቼ ሰጥቻለሁ ለልጄ። ልጄ 6 ዓመቱ ነው ትንሹ፣ ትልቁ ደግሞ ይዋብ 9 ዓመቱ ነው። ሰጥቻለሁኝ። እንግዲህ አንዱን ሼር ሲያደርግ አንዱን ኮፒ ሲነካካ እንግዲህ ቲክቶክ ላይ ገብቶ ይሄንን አድርጎ ነው የሚሆነው እሱ ልጄ። ከዛ ደግሜ ያለው እኔ ከዛ ሪፖስት ያደረኩትን አጠፋሁት። ለምን አጠፋሁት? እኔ አስቤ ስላላደረኩት እንጂ እኔ አድርጌ ቢሆን ኖሮ እንጂ አላጠፋውም ነበር። እኔ ፈልጌ አድርጌ ቢሆን ኖሮ አላጠፋውም ነበር። እስቲ ሊቀጥል ነበር ግን ላይክ